ወገኖቼ መከራ በህይወታችን ሲመጣ ሁል ጊዜ ጥርጣሬ ይመጣል። ጥርጣሬ ይዘራል በህይወታችን። ለምሳሌ እግዚአብሔር ትቶኛል፣ ለእንትና እንደዚህ ሆኖ ለኔ አልሆነልኝም፣ ይሄ ነገር ግን በኔ ህይወት ለምን ሊፈጠር ይችላል? በእውነት እግዚአብሔር ከኔ ጋር አለ ወይ? እግዚአብሔር እኮ በቃ ጥሎኛል፣ እግዚአብሔር እኮ ትቶኛል ማለት እንጀምራለን። ማንም እኮ አይወደኝም፣ እኔ እኮ አይሳካልኝም፣ ማንም ሰው እየተቀበለኝ አይደለም ማለት እንጀምራለን ማለት ነው። ለምሳሌ ኢዮብን ተመልከቱ። ኢዮብ የተወለደበትን ቀን ረግሟል። ወንድ ተወለደ የተባለበትን ቀን ረግሟል። በጣም አጉረምርሟል። ምንም ያክል ፈተናው ከእግዚአብሔር የሆነ ቢሆንም ማለት ነው። ለምሳሌ ጌታ ኢየሱስ ክርስቶስ እንመልከት። ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ያን ጊዜ ፈታኝም ቀረበውና ፈተነው ይላል። ነገር ግን ኢየሱስ ለዲያብሎስ እንደ እግዚአብሔር ቃል ይመልስለት ነበር ማለት ነው። መከራ ጊዜ የእምነት ፈተና ጊዜ ነው። ከአምላካችን ላለን እምነት ለዛ ነገር ለምንፈተንበት ነገር መልስ ወገኖች እንደ እግዚአብሔር ቃል ልንሰጥ ይገባል። ያዕቆብ ምዕራፍ 1 ቁጥር 12 ላይ እንደሚለው በፈተና የሚጸና እርሱ የተባረከ ነው ይላል። ሃሌሉያ። ከተፈተነ በኋላ ለሚወዱትም ተስፋም በእምን ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉ። በመከራ ጽኑ። አንዳንድ ሰው ይወላወላል፣ እምነት ያቆማል። ስለዚህ መከራ ሲመጣ ሁልጊዜ እምነታችን ወገኖቼ ይፈተናል። በእምነቶቻችን የተፈተንን እንሆናለን ማለት ነው። ኢየሱስ ጌታ ነው። በመከራ ልንጸና ይገባል። እንደ ኢዮብ በመከራ ልንጸና፣ እንደ ጳውሎስ በመከራ ልንጸና ወገኖቼ ይገባል። ጽና፣ በመከራ ጸንተህ ቁም። መከራው ያልፋል፣ ሐዘኑ ያልፋል። እግዚአብሔር ጊዜን ያመጣል፣ ዘመን ያመጣል ወገኖቼ። አንዳንድ የህይወታችሁ መከራ ጊዜ ይጠብቃል። በጊዜ ከህይወታችሁ የሚነቀል መከራ አለ ማለት ነው። እንግዲህ እንድንነቃ እግዚአብሔር እርዳን። በኤፌሶን ምዕራፍ 6 ቁጥር 11 ላይ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ጠላት ክፉ ዘር ይዞ እንዳይመጣ እንዳንደክም የእግዚአብሔርን የቃል ዕቃ ጦር አንሱ ልበሱ ይላል። ታውቃላችሁ ወገኖቼ፣ ዘውትር የእግዚአብሔርን ቃል ልናነብ ልንጸልይ፣ በመንፈሳችን ውስጥ ላይ ቃል ሊኖረን ይገባል። ለምሳሌ ዛሬ ዕለተ ዓርብ የእግዚአብሔር ቃል በማለዳ ልታነቡ ይገባል። በህይወታችሁ ላይ መልካምን ዘር መልካምን ነገር በህይወታችሁ ልታረጉ ይገባል። ስለዚህ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው ይላል።